ዛሬ የምነግራችሁ ከዚህ ከደንበኛ አያያዝ ጋር ተያይዞ የሚባሉ ነገሮች አሉ። አንደኛ ስለ ምርቱ ባህሪ በደንብ እወቁ። ስለምታመርቱት ምርት በደንብ እወቁ። ሁለተኛ የምታተርፉት ስትገዙ ነው እንጂ ስትሸጡ አይደለም ይባላል። ይሄ ምን ማለት እንደሆነ በምሳሌ ልንገራችሁ። ለምሳሌ አዲስ አበባ ላይ ያለ ዳቦ ጋጋሪ ከአከፋፋዮች ዱቄት ሲገዛ በ130 ብር ሂሳብ ሊገዛ ይችላል። ወይም ደግሞ አንዳንዴ በ150 ብርም ሊገዛ ይችላል። ነገር ግን ይሄ ሰው 10 ኩንታል የመግዛት አቅም ካለው አምቦ ዩኒየኖች ጋር፣ ስንዴ ፉርኖ ዱቄት አምራቾች ጋር፣ ቢሾፍቱ ዱቄት አምራቾች ጋር፣ አዳማ ዱቄት አምራቾች ጋር ወጣ ቢል 10 ኩንታል ማክሲማም ፕራይሱ ከ70 እስከ 80 ብር ሂሳብ ገዝቶ ቢመጣ እዚህ ከተማ ውስጥ ከሚገዛው ከ10 ኩንታሉ 50 ሺህ ብር ያተርፋል። አያችሁ፣ ስትገዛ ነው የምታተርፈው፣ ስትሸጥ አይደለም የሚባለው ለዚህ ነው። ስለዚህ እናንተም በሌላ ታይፕ ላይ ያላችሁ ሰዎች ወጣ በሉና ከቦክሱ አስቡ። ገና እቃውን ስትገዙ ወደ ትክክለኛው ቦታ ስትሄዱ ቀንሶ ታገኛላችሁ፣ ሰንሰለቱን ታሳጥራላችሁ። ሌላኛው ስለምታመርቱት ምርት ባህሪ በደንብ ወቁ ነው። ደንበኛው ከእናንተ በላይ ስለ ምርቱ ሊያውቅ ይገባል፣ ወይም ደግሞ ሊያውቅ ይችላል። ለምሳሌ ማር የምታከፋፊ ወይም ማር የምታመርት ሰው ስለ ማር በደንብ ማወቅ አለብህ። እኛ ሀገር አንድ አፈ ታሪክ ዝም ብሎ ሲነገር ሰማላችሁ። በጣም ቆንጆ ማር ነው። ምን ነጭ ማር ነው። ማን ነው ነጭ ማር ኳሊቲ ነው ያለው? ሳይንቲፊካሊ እስኪ የሚሞግተኝ ሰው ካለ ይሞግተኝ። ነጭ ማር ኳሊቲ ማለት አይደለም። ከነጭ ማር ቀይ ማር ነው ኢንተርናሽናሊ አክሰፕተብል የሆነው። ለምን እንደሆነ ልንገራችሁ። አንድ ማር ቀይ የሚሆነው ከብዙ አይነት እጽዋት ሲቀሰም ነው። ለምሳሌ ሳውዝ አካባቢ የሚመረት ምርት የማር ምርት ቀይ ይሆናል። ለምን እንደሆነ ታውቃላችሁ? ፍሎራ ታይፑ ብዙ ስለሆነ ከ40 ምናምን በላይ እጽዋት ስለሚቀሰም ኮምፖዚሽን ኦፍ ፍሎራው ብዙ ስለሆነ ቀይ ይሆናል። ሞይስቸር ኮንቴንቱ ማር ከ20% በታች መሆን አለበት። አለበለዚያ ነጭ ማር ኳሊቲ ነው የምንል ከሆነ which is wrong። ግቡና ኤክስፖርት ስታንዳርድም አይፈለግም። የፍሎራ ታይፑ አነስተኛ ነው። አንድ ማር የሆነ ከለር ወይ ጥቁር ቡና ውስጥ የተመረተ ማር ከሆነ ዶሚናንት ትሪው ቡና ከሆነ የቡናን ከለር ይይዝላቸዋል። ሰብል አካባቢ በሚበዛበት ባርዛፍ አካባቢ የሚመረት ከሆነ ዶሚናንት ትሪውን ይዞ ነጭ ሆኖ ይወጣል። ሃኒ ሰንትሪቪውጅ ሰርታችሁ ስትመለከቱት ከ7 እስከ 12 አይበልጥም ፍሎራ ታይፑ የተቀሰመበት። ያኛው ቀዩ ግን 40 ነው። የትኛው ነው ናቹራል ሃኒ የሚባለው? ስለዚህ ማር አንዱ ከለሩ ቀይ ሆኖ፣ ሁለተኛ ሞይስቸሩ ከ19% በታች ሆኖ፣ ሶስተኛ ስትቀምሱስ ፈርመንት ያላደረገ ያልኮመጠጠ መሆን መቻል አለበት። እሱ ደግሞ የሚሆነው ሞይስቸር ኮንቴንቱ አነስተኛ ሲሆን ነው። ስለዚህ እነዚህ መሰረታዊ የሚባሉ ነገሮችን ለደንበኛችሁ ማስረዳት መቻል አለባችሁ ከተለመደው እይታ ወጥታችሁ ማለት ነው። ሌላኛው በርበሬ ላይ ባልትና ላይ የምትሰሩ ሰዎች በርበሬ ትልቁ ችግር አፍላቶክሲን ነው። ስለ አፍላቶክሲን ምን ያህል ታውቃላችሁ? አፍላቶክሲን የሚመጣው እንዴት ነው? አንድ በርበሬ ከአርሶ አደሩ ተቀብሎ ኪሎ እንዲመዝንለት ውሃ እያርከፈከፈ መጋዘን ውስጥ የሚያስቀምጠው ከሆነ ሻጋታ ይዛል። ሻጋታ ደግሞ አፍላቶክሲንን ፕሮዲውስ ያደርጋል። ያ አፍላቶክሲን እስከ ካንሰር ሊያመጣ ይችላል። በደንብ አድርገሽ ከሆነ መጋዘን ከለሩና ዛላው የሚያምር ገዝተሽ ሸክሽከሽው በደንብ አድርገሽ በቅመም አሳብደሽው ገበያ ላይ ብታመጪው ያ በርበሬ ሼልፍ ላይ 3 ወር 2 ወር ሲቆይ ሌላ ከለር፣ ሌላ ጠረን፣ ሌላ ነገር ቢመረመርማ በአፍላቶክሲን ሌላ ተጠያቂነትን ሁሉ ሊያመጣ ይችላል። ስለዚህ ያ ሰው አፍላቶክሲን እንዴት ነው የምትከታተዩ ሲልሽ ኧረ ኳሊቲ ነው ሐቂቃን ወላሂ ማርያምን ብለሽ ነው የምታሳምኘው። ስለ አፍላቶክሲን ነው ልትነግሪው የምችው። በርበሬው የሚመጣው ከዚህ ከሚባል ቦታ ነው። ውሃ አርከፈክፉ ወንፊት ላይ ነው የሚደርቀው። ራሳችን የምናስመጣው እንደ አለበለዚያማ ከሆነ ከሾላ ወይ ከሳሙኤል መጋዘን የገዛሽው እንዴት ብሎ መጋዘን ውስጥ እንደቆየ የምታውቂው ነገር አለ ወይ? ትሬስ ታደርጊዋለሽ ወይ? ሌላው በሶ የምታስፈጩና የምታሰራጩ ሰዎች የምትጠቀሙት ገብስ ምንድን ነው? አሁን ኢትዮጵያ ውስጥ ያለው ገብስ ለአጥሚት የሚሆን አይደለም ሳይንቲፊካሊ። ለምን? የቢራ ፋብሪካዎች ሲስፋፉ ከውጭ ከሚገባ ተብሎ የብቅል ገብስ ነው አገሪቱ ውስጥ በብዛት ያለው። ድሮ ኢትዮጵያ ውስጥ የነበረው ፕሮቲን ኮንቴንቱ ገብስ እየጠፋ ሄዷል። አሁን ነው በጥናት ተደርሶበት እሱ ነገር እንደገና እንዲመረት በግብርና ትኩረት ተሰጥቶበት እንደገና ያ ቫሪያይቲ እየተተከለ ያለው። ስለዚህ አንቺ ለቢራ ብቅል ከተተከለበት ኤሪያ ያመጣሽውን ገብስ በምንም አይነት ቅመም አሳብደሽ ብትሸጪው ለራሷ የሚጠቅም ገብስ በሶ አይደለም። ለአጥሚትነት ተጠቅመውም የሚፈለገውን ውጤት የለውም። ወይ ጠረኑ፣ ወይ ውሃ ቅጥነቱ፣ ወይ ተፈልቶ ፔርሙስ ውስጥ ተቀምጦ ውሃ ቀረው። ለምን? ያ ገብስ የተመረተው ለብቅልነት ነው። አልኮል ፕሮዲውስ ለማድረግ ነው፣ ለአጥሚትነት አይደለም።
የሚፈለገውን ፕሮቲን ኮንቴንት የለውም። አሁን ላይ የት ነው ያለው እሱ ገብስ? እሱን ማወቅ አለብሽ። እሱን ነው ማስመጣት ያለብሽ ባልትና ከሆንሽ። ስለዚህ ስለምታመርቱት ምርት ወቁ የሚባለው ለዚህ ነው። ሌላኛው ቡቲክ ላይ የምትሰሩ ሰዎች ደንበኛ ነው የምትፈልጉት። የሚመጣውን ደንበኛ ማቆየት ትችላላችሁ። የሆነ ሰው ቲሸርት ገዝቶ ሲሄድ፣ ሱሪ ገዝቶ ሲሄድ ደንበኛችሁን መጨረሻ ላይ ስሙንና ስልኩን ይዛችሁ ታውቃላችሁ? ቀጣይ ላይ ደውላችሁ ምርት አዲስ እቃ ሲገባ ደውላችሁ ነግራችሁ ታውቃላችሁ? ከዛ መጥቶ ደግሞ ልክ ተስማምታችሁ ሱሪውን 1000 ብር ሊገዛ ሲል ባለፈው መተህ ስለገዛህን 5% ዲስካውንት አድርገንልሃል 930 ብር ክፈል 900 ብር ክፈል ብላችሁ ታውቃላችሁ? ያቺ የ50 ብር ዲስካውንት እሱን ፍጹም ደንበኛችሁ እንዴት እንደሚያደርግ ውጤቱን ባያችሁት። ስለዚህ የምርታችሁን ባህሪ ማወቅ በጣም 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 አስፈላጊ ነው። አመሰግናለሁ።